ዛሬ ከተለመደው ያኗኗር ዘዴ ርቀን ዓለምን እየዞርን እጅን ባፍ የሚያስጭኑ በፍጹም ለማመን የሚከብዱ አስደናቂ የሰው ልጅ የሚኖርባቸውን ቦታዎች እናያለን። ቤቴ በሰማይ ነው ማለት አሁን ነው። ንፋስ ነው ዘመዴ እዚህ ቢከፈት ዘፈን ሳይሆን ኑሮ ነው የሚሆነው። ከሰው ይልቅ ንፋስና ደመና ይቀርቧቸዋልና የሚያስደንቀው ሰዎች እዚህ መኖራቸው ብቻ አይደለም፣ እንዴት አድርገው መኖሪያቸውን ገነቡት የሚለውም እንጂ። የማይቻል ነገር የለም የሚሉን ይህንን አይነት ተአምር ቢያሳዩን የምር ቶሎ ባመናቸው ነበር። ቻይና ገብተናል። ጉንዡ ይሉት የቻይና ግዛት ለቁጥር የሚታክቱ እንዲህ አይነት መኖሪያዎች መገኛ ነው። ፋንጂንግ ተራራ ላይ ነው የምንገኘው። በአካባቢው ጥንታዊ የቻይና ጎሳዎች ናቸው የሚኖሩት። አካባቢው በጫካና በድንጋያማ ተራሮች የተከበበ ነውና ለደህንነታቸው ሲሉ ብዙ ሺህ ዘመናትን እንዲህ ነው የኖሩት። ዛሬም ይህንን አስደናቂና ለማመን የሚከብድ አይነት አኗኗራቸውን አልተውትም። ስፍራው ለቱሪስቶች ክፍት ነው። እዚህ ለመድረስ ከመሰል ጎብኚዎች ጋር መጀመሪያ የአስጎብኚ ድርጅቶችን ታክሲ መያዝ ይኖርቦታል። በጉዞ ወቅት የሚያዩት ጥቅጥቅ ባለ ደንና ዙሪያው በገደል የተከበበው ተፈጥሮ ተራራ ወጥተው ከሚያገኙት ደስታ የማይተናነስ ልዩ ደስታን ይሰጡታል። አብዛኛው ዓለም ስፍራውን አያውቀውምና እዚህ የሚያገኟቸው አብዛኞቹ ቱሪስቶች ቻይናውያን ናቸው። እግረ መንገዱን በቻይና የአገር ውስጥ ቱሪዝም የደረሰበትን ደረጃ ይመለከቱበታል። አሁን በመኪና መጓዝ ከምንችልበት የመጨረሻው መንደር ደርሰናል። ቀጣይ ጉዞ በኬብል መኪና ነው የሚሆነው። የኬብል መኪናውም እዚያ ድርሶን ይመለሳል። እኛ ግን አልደረስንም። ሌላ የእግር ጉዞ ይጠብቀናል። የእግር ጉዞውን ስንጨርስ ግን ድካማችንን የሚያስረሳን እንኳንም መጣው የሚያሰኝ ይህንን የመሰለ ተአምር ይጠብቀናል። ከቻይና አልወጣንም። ይሄኛው የአኒሜሽን ፊልም እንጂ እውነተኛ የሰው ልጅ መኖሪያ አይመስልም። ሀገሩ ቻይናም አይደል መጠርጠሩስ። እዚህ መንገዱ ሁሉ በፍራፍሬ የተሞላ ነውና ልቅም ብልት እያደረጉ በአካባቢው የሰው ልጅ እንደሚኖር ማሳያ የሆኑትን የተራራውን ደረጆች አንድ ባንድ ይውጧቸው። በሱያንግ ግዛት ነው የምንገኘው። ለአካባቢው የሚቀርበው ከተማ ዙኒ ይባላል። ከዚህ ውጪ ተራራው ላይ ወጥቶ ለምን እዚህ መኖር መረጣችሁ ማለት የማይቻልበት ቦታ ነው። ምክንያቱም እዚህ መኖርን ያስመረጣቸው ይኸው የሰው ልጆችን ማለቂያ አልባ ጭቅጭቅ ሽሽት ሊሆን ይችላልና። ይሄኛውን የሰቀቀን ኑሮ ልንለው እንችላለን። እንኳን ለነዋሪ ለተመልካችም ያሳቅቃል። ቡፋዲ ፔሬሮ ይባላል። በሰሜናዊ ጣሊያን ነው የሚገኘው። 2680 ሜትር ከፍታ ላይ አለት ቆርቁረው የምትመለከቱትን የመኖሪያ ቤት ሰርተዋል። ማንኛውም ሰው ሰራሽ የሞተር ቴክኖሎጂ እዚህ ጥቅም የለውም። በቤቶት መግቢያ ብቸኛው መንገድ የእግር ጉዞ ነው። ቀጥ ብሎ መጓዝ፣ ቁጭ ብሎ መንፏቀቅ፣ መሰላል መውረድና በገመድ መንጠላጠል እዚህ ለመድረስ የሚያልፏቸው የጉዞ አይነቶች ናቸው። በተራራው ላይ የምትገኘው አንድ ቤት ብቻ ናት። ቋሚ ነዋሪ የላትም። ውስጧ ይህንን ይመስላል። አንድ ክፍል ቤትና ጠባብ በረንዳ። በውስጥ የሚገኘው አንድ ክፍል ሳሎንም መኝታ ቤትም ኪችንም ሆኖ ያገለግላል። ምን ሲሉ እዚህ መጥተው ቤት ሰሩ፣ ግንባታውስ እንዴት ሆነላቸው ማለቱ አይቀርም መቼስ። የፈረንጆች ሀገር መሆኑን መልሰን ማስታወስ ይኖርብናል። ልጅ ሆነን የሌለን ነገር ምን ያህል ያጓጓን እንደነበር የቀደመ የልጅነት ትውስታውን ይቀስቅሱት። የቤቶን ምግብ ትተው ለጎረቤት ቆሎ ያለቀሱበትን አመል አይለቅም መቼስ። የሰው ልጅ አድጎም እንደዛው ነው። መደበኛ ሕይወታቸው አላስጨንቅ ያላቸው ፈረንጆች ሰበብ እየፈለጉ ሆቢ እያሉን የሚጨነቁት። እንግዲህ እዚህ ላይ ተንጠላጥሎ አካልን ለአደጋ ነፍስን ለጭንቀት መዳረግ ሆቢ ነው ለነሱ። ተመስገን ነው መቼስ። አፍሪካውያን እንዲህ አይነቱ ቅብጠት ትዝ ብሎንም አያውቅ። ሕይወት ራሷ እኛም ማስጨነቅ ሆቢዋ ነውና የዕለት ጭንቀታችንን ነስታን አታውቅም። ተጨማሪ ጭንቀት ለመፍጠር የሚሆን የተረፈ ጊዜም የማሰቢያ የኑሮ ፋታም የለንም።
እኛ በኑሮ የተጣድንበትን ጭንቀት እነሱ እንዲህ ተራራ እየወጡ ነው የሚያዩት። የሚገርመው ግን ገደላ ገደሉን ሲንጠላጠሉ እኛ ለእነሱ የሚጨንቀንን ያህል እነሱ ግድ ሰጥቷቸው አያውቅም። እንደውም ደስታ ይሰጠናል ነው የሚሉት። ያድርግላቸው። ብቻ ቦታው የተራራ ወጪዎች ነው፣ የገደል ወራጆችም ልትሉት ትችላላችሁ። የእነሱ አይደለም የሚገርመው። መንግሥት ሆቢያቸው ሆኖ ሲጨነቁ ለዋሉ ዜጎቹ ማረፊያ እንዲሆን የሰው ልጅ መድረስ በማይችልበት አደገኛ ተራራ ላይ አለት ፈልፍሎ የምትመለከቱትን ቤት ገንብቶላቸዋል። ቤቱ ከተገነባ 70 ዓመታትን አስቆጥሯል። ጉዳት በደረሰበት ቁጥር እግር በእግር እየተከታተሉ እድሳት ያደርጉለታል። በቤቱ የፈለጉትን ያህል ጊዜ ቢቆዩ 70 ሳንቲም ክፍያ አይጠየቁም። ችግሩ የቤቱ ቁጥር ማነስ ነው። አንድ ነውና ብዙ ሰዎችን ማስተናገድ አይችልም። በዚህ ምክንያት አንድ ያልተጻፈ ሕግ ተቀምጧል። ቀድሞ የመጣ ቅድሚያ ይሰጠዋል። መንግሥት ቤቱን ከመገንባት በተጨማሪ አያድርገውና ተራራ ወጪዎች አደጋ ቢያጋጥማቸው ወይም ታመው እርዳታ ቢያስፈልጋቸው በአንድ የስልክ ጥሪ አፋፍሶ ወደ ሆስፒታል የሚወስዳቸው የተሟላ የሕክምና መሳሪያ ያለው ሄሊኮፕተር ይልክላቸዋል።